እስቲ ግባ ምን አለ ለበዓል እንኳን ፈካ ያለ ነገር ቢትለብስ ምን አለበት በዓል አይደል እንደዚህ መስለ ተመጣን ጨለማ ሆነ ትመጣለህ እሺ 2 ደቂቃ አለህ ጀምር እስቲ እሺ እንዴ ማለት ምንድነው እኔ ወንድም ደልቶታል እስቲ ኧረ ቆፍጣን በል እንዴ የሳቅ ውድድር ነው እንደመጣው አይ በቃ ይበቃል በቃ ውጣ ለመጨረሻ ጊዜ አንዴ ሳቁን ተውና ወደ ዘፈኑ አይደለ አንዴ በቃ ለመጨረሻ እሺ ቀጥል በእናትህ በቃ አይ በቃ በቃ ይሄ ሳቅ ውድድር አይደለም አሁን ውጣልን እሺ ተወዳዳሪዎች እየጠበቁ ነው በቃ በእናትህ ውጣ በቃ አንድ 3 እድል ሰጠንህ አንድ ጨምሩልኝ በቃ እሺ ይኸውልህ ምናምን እንዳትል እንዳትል ጀምር እሺ ግጥሙን ነው የምትል በቃ በለው በረጅም አማላጅ አስፈልግ አረ ይሄ አማን አንተ ትቀርዳለህ እንዴ በእናትህ እኛ ስንት ነገር ጥለና እንዴ ተቀመጥነው እዚህ መተማማማት በሊድና ወተት ጠጣ ደራሲ እንዴ አፍሪ እኮ ነው አንዴ ህዝቡም አፍሯል እንዳንተ ብቻ አይደለም ማሳፈርክን ውጣ እንዴ አልከፈለ መሰለኝ ዛሬ 30 ነው ግን በቃ እሺ እንዴ አራ አስወጡልህ አረ እባክህ ውጣ እንዴ ይሄ ቢበላማ በቃ አመት ነው የሚሰቀው በዚህ አይነት ማንም አይበላም በቃ ማለት ምን እየሆንክ ነው ፊቴን ማሳየት ስላልፈለኩ ነው እንዴ ምንኛም ዞረን ነው አምሰማ እንደዛ ከሆነ ከማን ነው የምትሸሸገው ያው ከህዝቡ ነው እኔ ከህዝቡ ጋር ተመሳሳይ መኖር ነው ፈልገው እውቅናውን አሁን ላይ አልፈልገውም ለዛ ነው ተመሳሳይ መኖር ስለፈለኩ በቃ ተመሳሰላለህ ችግር የለውም ጀምራው 2 ደቂቃ አለ እንኮይ የኔ ድፎ ዳቦ ልግመጥሽ ወይ እንኮይ በሙዚቃን እንኮይ የኔ ድፎ ዳቦ ልግመጥሽ ወይ ዋራራ እንኮይ ይበቃል በቃ አንተ እንኮይ በቃ ብቁ እንኮይ በሙዚቃን እንኮይ የኔ ድፎ ዳቦ ልግመጥሽ ወይ በቃ ብቁ መጣት አትመጣት ቆንጆ አትጨማለቂ ልብስ ገቢ ጫማሽን አውልቂ ኪ እንኮይ እንኳን ፊቱን አዞረ እንደተደበቅኩ ውጣ በቃ ውጣ እንደሱ እንዳለህ ውጣ እንኳን አላየ ህዝቡ እንኳን ከህዝቡ ጋር አሁን ተመሳስለ መኖር ይጠቅማል እንኳን እኛም አላየን እንኳን አልዞርክ ባትዞር ይሻል ነበር እንዴት እኛን ሸፈን እንጂ አሁን እኛን ወይ በቃ እንዴ በእናት አልፋል ማወርቅ አላልነኩ ለምን ነው ወርቀው በቃ አንተ ራሱ እንኮይ ነህ ውጣ እንዴ እንደዚህ ተለማመድኩትማ እንዴ ባጭሩ ልጥሉኝ አይደለም የሆነ ነገር አድርጉልኝ ታው ታታልኩ ድብቁ እንዴው ይሄን ተለማምደዋል አንድ አመት ሆነኛል እኮ አይ በቃ ጭንቅላትህ በደንብ አይዝም ማለት ነው እኛ መልመድ አለብን አሁን ፊት ብትሰራ ይሻል ነበር በቃ አይሆንም ገና ለገና በዓል ነው ብለን እኔ ድፎ ዳቦ ልግመጥ ነው የምትለው ሂዱ ጣጣ አይደለም ወንድሞች በዘፈን ልታጣጥም ልጣግብ በቃ ሰልፍ ተራ አስከብራችሁ በእናትህ እንዲህ ብዙ ሰው አለብህ በቃ እንደዛ ከሆነማ ሳንቲሜን የተመዘገብኩበትን ብር ይመልሱልኝ አይመለስማ ለምን ነው አይመለስም እኛንም ተረዳኝ እንዴ ኧረ እንደዚህማ አይደለም እንዴ እኔ ሳንቲሜን ከነ ትራንስፖርት ይቻሉኝ ከዚህ አሁን ታይታል የባሰ ነገር እያወራ አሁን ህዝብ ምን ይላል በዚህ ባህሪ ወርደህ ትኖራለህ ህዝብማ ቲቪውን ዘግቷል አሁን አጥፍተው ነው የሚሆነው አሁን ታሟል ልጆቻቸው ግን በቃ አይዞህ እንደገና ሌላውን አይደለችም እሺ ምንድነው የዛሬ ተወዳዳሪዎች ነቃ አይሉም እንዴ እሺ ውሻው አምልጦ ነው እንግዲህ ሲያረክሹ እሺ ከየት ነው ከሰርቢያ ከአልቤኒያ ይራባ ከዚህ አረካ 2 ደቂቃ አለሽ አሁን ቀጥይ እባክሽ ዮሐናኔ ብሎሻል እንዳትቀሪ ሰምተሻል ሳንፎልም ብያለ አችሎሽ እንዴት ትቀሪያለሽ ሽሎ አራቷ ጥብሷ ጣጣቷ እመኝኛናና እያንዳንዷ ነገ ወግንግ ምክትግለገኝ ግንግ አቺያት ምንም
ጢንጢን ምንድን ነው? የተጠመደ ቦምብ ነው? ልትጋይ ነው ይመስል የራሴ ነች። ምንድን ነው ይሄ የሰራሽው? እስቲ ንገሪኝ እስኪ። ይሄ ራፕ እና ሶል አንድ ላይ ሚክስ ተደርጎ ምንም እኮ የተቀላቀለ ነገር ምንም ሚክስ የሆነ ነገር እኮ አላየንም። ምንም ጥሩምባ ነፊ ነው የምትመስለው። እሱስ ምንድን ነው? ምንድን ነው ይሄስ? ሻም ልጅ አፉን ሲፈታ ነው 90ሱን ከኛ ጋር ለማቀራረብ መጫወቻ እኮ ነው ያደረጉን። ዛሬ ደግሞ አትቀራረቡ ከ90 ጋር እሺ፣ ትተራራቁ ይሻላል እኮ ወይ እንትን በለው እናንተ በሚመቻችሁ ረጋ አድርጌው ምናምን አላ ደቂቃ አትረፈሻል። እኔ ሮጥሽ በጣም ህዝቡ ላይ በጣም ፈጠንሽበት። ስለዚህ አልሰማሽም። አንደኛ ምንም ሰምቶ ይመርጥሻል። አልሰማሽም። በቃ ችግር የለም። አልበሜን ስለጨረስኩ አብረን ተመልከት። ማንም አልመረጣትም። ያው ስክሪን ላይ ዜሮ። ምንድን ነው ይሄ ደግሞ የደነበረ ሙሽራ ነው የመሰለ ሰውዬ። እሺ ሰላም ሰላም ናችሁ? አለን። እሺ ቀጥል እንግዲህ ናችሁ? አለን። ምንድን ነው ያደረከው? ይሄ የማይክልን የሚመስል ስላጣሁኝ ያው ከሀገራችን የሚመሳሰለውን ፈልጌ አምጥቼ ነው። ማይክል ጃክሰንን ማለት ነው። እሱ እኮ ያው አኳኋን ያስታውቅ የለ መናገር አያስፈልግም። ማይክል ተፈርሾ። እሺ ጃክሰን እስቲ ቀጥል። እሺ በመጀመሪያ ይሄ ዘፈን ለእንቁ የኪነ ጥበብ ሰው ለማይክል ጃክሰን ይሁንልኝ። እሺ የለም በህይወት በቃ ሆኖልሃል። መቼም አይሰማ እንደዚህ እንዳትል። ሁለተኛ ማይክል ሞቷል አለ። ማይክል አልሞተም። በአንተ ውስጥ እየኖረ ነው። ያው ነው። ባይኖር ይሻላል። ሞቷል እንዳትሉ። እሺ ወደ ሙዚቃው እስቲ እና ከዛ እንወስናለን። አልሞተም ማይክል ከቶ አልሞተም ማይክል ከነዳንሱ ነው። አልተፈጠረም ሰው ከቶ እሱን የሚያክል። እኔ ልንገርህ በእውነት አሁን ነው ማይክል የሞተው። አልሞተም ማይክል። በቃ አሪፍ ነው። አሪፍ አንዴ በጣም ጥሩ ነው። ህዝብ ማየቱ መቀለጃ መሆናችንን ማየቱ ጥሩ ነው።